ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾች እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱ። በቅድሚያም አርዕስቶቹን እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ ምስጢረ ቁርባን የተመሰረተበትን ቀን በሀገር ውስጥና ከውጭ ሀገር በሚገኙ ቤተክርስቲያናት ተከብሮ ውሏል። በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቀደም። የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የሕግ ከለላ ስረዛ ውድቅ አደረገም። ተመልካቾች አሁን ዜናውን በዝርዝር እናደርሳችኋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ ምስጢረ ቁርባን የተመሰረተበትን ቀን በሀገር ውስጥና በመላው ዓለም በሚገኙ አብያተ ክርስቲያናት ተከብሮ ውሏል። ኢየሱስ ክርስቶስ ለደቀ መዛሙርቱ ህብስቱን ስጋዬ ነው ወይንም ደግሞ ደሜ ነው ብሎ በመስጠት ስርዓተ ቁርባንን ለመጀመሪያ ጊዜ የመሰረተበት ቀን ነው። ይህም ካህናትና ምዕመናን ከፈጣሪያቸው ጋር የሚዋሃዱበት ሚስጥር በመሆኑ ሚስጥር ቀን ያሰኘዋል። አርቲስቶችና ቲክቶከሮች ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ መረጃዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጡ ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀን ፈቅዷል። በዚህ መሰረት ፖሊስ ክስ ለመመስረት የሚያስችላቸውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲያቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ማዘዙን ተዘግቧል። የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የሕግ ከለላ ሰረዛ ውድቅ አደረገም። የአሜሪካ ፍርድ ቤት ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን የጊዜያዊ የሕግ ከለላ ሰረዛ ውድቅ አደረጉም። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበው ምክንያታዊ በቂ ህጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ መሆኑን ገልጸዋል። ይህም ውሳኔ በአሜሪካ የሚኖሩና ከለላው ተጠቃሚ የሆኑ 5000 ያህል ኢትዮጵያውያን በሀገሪቱ በህጋዊ መንገድ መቆየታቸውንና ስራቸውን መቀጠል እንዲችሉ የሚያስችል ነው ተብሏል። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበረው ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል ቢልም ከለላውን ለማንሳት ቢሞከርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በሀገሪቱ ያለውን ተጨባጭ የጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉ ተችተዋል። ውሳኔው ለሰብአዊ መብት ተሟጋቾችና ለኢሚግሬሽን ጠበቆች ፍርዱ በስጋት ላይ ለነበሩ ቤተሰቦቻቸው ትልቅ እፎይታ የሰጠ ነው። በኢትዮጵያ አሁንም በተለያዩ አካባቢዎች ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖሩን ፍርድ ቤቱ መቀበሉን ነው ዘገባዎች የጠቆሙት። በዚህም መሰረት እነዚህ 5000 ኢትዮጵያውያን እስከሚቀጥለው የፖሊሲ ግምገማ ድረስ በአሜሪካ የመኖርና የመስራት መብታቸው ተከብሮ እንደሚቆይ ታውቋል። ተመልካቾቻችን ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ ጤና ይስጥልን።